ለሶማሌላንድ እውቅና የምትሰጥ ሁለተኛው ሀገር ማን ልትሆን ትችላለች? በቀጣይ ምን ይሆናል? የኢትዮጵያስ ጉዳይ እንዴት ነው? የሶማሌላንድ እውቅና በቀጠናው ምን ሊያመጣ ይችላል? ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን የዕለቱን መረጃ ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። የኢትዮጵያን ጉዳይ እንመልከተው። የሶማሌላንድ እውቅና ለኢትዮጵያ ምን ሊያመጣ ይችላል? ለኢትዮጵያ በረከት፣ ጸጋ ወይስ ስጋት ነው? የትኛው ነው ለኢትዮጵያ? ይህንን ጉዳይ እንመልከተው። የኢትዮጵያ ጉዳይ ኢትዮጵያ ከሶማሌላንድ ጋር ለረጅም ዓመታት ከዘለቀ የንግድና የጸጥታ ግንኙነት አላት። ምንም እንኳን ኢትዮጵያ ለሶማሌላንድ እውቅና ባትሰጥም ሀገራቱ በሐርጌሳና በአዲስ አበባ ቆንስላዎች አሏቸው። በአውሮፓውያኑ 2024 መባቻ የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የተፈራረሙት ስምምነት በሶማሊያ ቁጣን ቀስቅሶ ነበረ። ነገር ግን ይህ ስምምነት ፍሬ አላፈራም። በጠቅላይ ሚኒስትር አብይ ኢትዮጵያ በየትኛውም ዋጋ ከፍላ የባህር በር ለማግኘት ቁርጠኝነቷን የምታሳይ መሆኗን በተደጋጋሚ ሲነገር ይስተዋላል። ኢትዮጵያና ሶማሌላንድ የጋራ ጥቅምና ግንኙነት አላቸው። ምናልባትም ሶማሌላንድ እውቅና ለማግኘት ይህንን ግንኙነት ትጠቀምበት ይሆናል። ሶማሌላንድ በሌሎች ሀገራት እውቅና ማግኘት ስትጀምር ይህ ጉዳይ ያጤኑት ይሆናል ብዬ እጠብቃለሁ ይላሉ የሶማሌላንድ የህግ ባለሙያና የፖለቲካ ተንታኝ ጉሌድ ዱፋቅ። በአውሮፓውያኑ 2004 የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከብሪታንያው የፓርላማ አባል ሎርድ ዴቪድ ጋር ሲወያዩ ኢትዮጵያ ለሶማሌላንድ እውቅና ለመስጠት የመጀመሪያው ሀገር አትሆንም፣ ነገር ግን ሶስተኛው ሀገር አትሆንም ሲሉ ተናግረዋል። መለስ ይህን ማለታቸው ትሪስማን በ2010 በቻታም ሃውስ ባደረጉት ንግግር ይፋ አድርገው ነበረ። ሟቹ ጠቅላይ ሚኒስትር መለስ ዜናዊ ለሶማሌላንድ እውቅና በመስጠት ኢትዮጵያ ሁለተኛዋ ሀገር እንድትሆን እቅድ እንደነበራቸው ይናገራሉ። ጉሌድ እንደሚሉት ከሶማሌላንድ ጎረቤት ሀገራት በጣም አስፈላጊዋና እውቅና ልትሰጥ የምትችለው ኢትዮጵያ ናት። በሌላ በኩል የቀድሞ የሶማሊያ ባለስልጣንና የፖለቲካ ተንታኝ የሆኑት መሐመድ ሙክታር ሁኔታው ለሶማሊያ አደገኛ እንደሚሆን ይናገራሉ። ኢትዮጵያም ሆነች ሌላ ሀገር እውቅና መስጠቱ ለሶማሊያ ትልቅ ስጋት ነው። እስራኤል ለሶማሊያ ሉዓላዊነት ነጻ ሀገርነት እውቅና መስጠቷን ተከትሎ ኢትዮጵያ በጉዳዩ ላይ እስካሁን ምንም አይነት ምላሽ አልሰጠችም። ጅቡቲ፣ ኤርትራም የእስራኤል ውሳኔ የተቃወሙ ሲሆን ለአካባቢውና ለሶማሊያ ወሳኝ ኃይሎች የሆኑት ኢትዮጵያና ኬንያ ግን ዝምታ መርጠ ሁኔታውን እየተከታተሉ ይገኛሉ። የሶማሌላንድ እውቅና በቀጠናው በቀጣይ ምን ሊያመጣ ይችላል የሚለው ሌላው ጉዳይ ነው። የአፍሪካ ቀንድና የምስራቅ አፍሪካ የወደፊት ዕጣ ፈንታ በሶማሌላንድ እውቅና ላይ የተመሰረተ ሊሆን እንደሚችል ጉሌድ ይናገራሉ። ተንታኙ እንደሚሉት ለሶማሌላንድ እውቅና ተሰጠ ማለት በቀጠናው ፖለቲካ አዲስ ጫና ሊፈጠር የሚችል ሌላም ተዋናይ የተቀላቀለ ማለት ነው። በዚህም እውቅና ሶማሌላንድ ከፍ የሚያደርጋት ነው። ለረጅም ዓመታት ተረስታ የነበረችው ሶማሌላንድ ድምፅ እንድትሆንና ከግምት ውስጥ ማስገባት ይጀምራል ሲሉ ለቢቢሲ ተናግረዋል። መሐመድ ሙክታር በበኩላቸው በመንግስታት መካከል ያለው ፉክክርና ሌሎች የፖለቲካ ተንታኞች በቀጠናው የሚያደርጉት እንቅስቃሴ ትልቅ ተጽዕኖ አለው ይላሉ። ቀጠናው ፉክክር እየበዛበት መጥቷል። በጣም ወሳኝ የሚባል ለዓለም ንግድ ትልቅ ቦታ ነው ያለው። የሶማሊያ አንድነት ሆነ መከፋፈል በቀጠናው ትልቅ ለውጥ ሊያመጣ ይችላል ይላሉ። ከዚህ ባሻገር የሶማሊያ ጉዳይ በቀጣይ በቀጠናው ምን ይፈጠራል? በፖለቲካው መድረክ ሀያላን ከሚባሉ ሀገራት መካከል አንዷና የአሜሪካ ቅርብ አጋር የሆነችው እስራኤል ከሶማሌላንድ ጋር ያላትን ግንኙነት ማጠናከር እንደምትቀጥል ይጠበቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌላንድ ፕሬዝዳንት ጋር በነበራቸው የስልክ ውይይት ለትራምፕ መልእክት እንደሚያስተላልፉና ሶማሌላንድ የአብርሃም ስምምነትን እንድትቀላቀል እድል እንደሚፈጥሩ አስታውቀዋል። ኔታንያሁ እሁድ ወደ አሜሪካ ቀንተው በፍሎሪዳ ከፕሬዝዳንት ዶናልድ ትራምፕ ጋር ውይይት እንደሚያደርጉ ከፍተኛ የእስራኤል ባለስልጣናት ለኤኤፍፒ የዜና ወኪል ተናግረዋል።
እስራኤል ለሶማሌላንድ ሀገርነት እውቅና በይፋ መስጠቷን ተከትሎ የሶማሌላንድና የሶማሊያ እንዲሁም የቀጠናው ዕጣ ፈንታ ምን ሊሆን ይችላል የሚለው ጥያቄ መነሳት ጀምሯል። ሶማሊያ፣ ቱርክ፣ ግብፅና ጅቡቲ የአፍሪካ ህብረትና ሌሎች የአረብ እንዲሁም የአፍሪካ ሀገራት ውሳኔ በጽኑ ተቃውመውታል። ሶማሊያ፣ ቱርክ፣ ግብፅ፣ ጅቡቲ የአፍሪካ ህብረትና ሌሎች የአረብ ሀገራት እንዲሁም የአፍሪካ ሀገራት ውሳኔውን በጽኑ ተቃውመውታል። በሌላ በኩል ሶማሊላንድ ሌሎችም ሀገራት እስራኤልን ተከትለው እውቅና እንዲሰጡ የአቅሟን እያደረገች ነው። የሶማሊላንዱ ፕሬዝዳንት አብዱራህማን ኢሮ እስራኤል እውቅና መስጠቷን ተከትሎ ባደረጉት ንግግር ሌሎች ሀገራትም መገናኛ ብዙሃንና የፖለቲካ ተንታኞች የእስራኤል እውቅና በቀጠናው ላይ ስለሚኖረው ተጽዕኖና ሌሎች ሀገራት በቀላሉ ይቀበሉት ይሆን የሚለውን ጥያቄ እያብላሉ ይገኛሉ። በሌላ በኩል በእስራኤል ላይ የተሰነዘረው ተቃውሞ ግብዝነት ነው። የውጭ ጉዳይ ሚኒስትሩ እስራኤል ለሶማሌላንድ የሰጠችው የአገርነት እውቅና ላይ እየተሰነዘረ ያለው ተቃውሞ የግብዝነት ማሳያ ነው በማለት የእስራኤል ውጭ ጉዳይ ሚኒስትር አጣጣሉት። እስራኤል ከሶማሊያ ተነጥላ ነጻነቷን ላወጀችው ሶማሌላንድ እውቅና መስጠቷን ተከትሎ የተለያዩ ሀገራት ድርጅቶች ተቃውሟቸውን ባለፉት 3 ቀናት ሲያሰሙ ቆይተዋል። ከሶማሊያ ማዕከላዊ መንግስት ተለይታ ለ30 ዓመታት በራሷ አስተዳደር ለቆየችው ሶማሌላንድ የነጻ አገርነት እውቅና በመስጠት እስራኤል የመጀመሪያው ሀገር ሆናለች። በርካታ የአረብ ሀገራት፣ የአረብ ሊግ፣ የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረትና ሌሎች እስራኤል ለሶማሌላንድ የሰጠችው እውቅና አጥብቀው አውግዘውታል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳዓር ሀገራቸው ለገጠማት ጠንካራ ተቃውሞ በሰጡት ምላሽ ሶማሌላንድ ባለፉት ቀናት የተፈጠረች አይደለችም በማለት ለ3 አስርት ዓመታት የቆየች መሆኗን አመላክተዋል። ሶማሌላንድ ከ34 ዓመት በላይ እንደ አገር የቆየች ናት ያሉት ሚኒስትሩ እስራኤል በሰጠቻት እውቅና ላይ የተሰነዘረ ጥቃት ግብዝነት ነው በማለት አጣጥለውታል። እስራኤል ለማን እውቅና እንደምትሰጥ ከማን ጋር የዲፕሎማሲ ግንኙነት እንዲኖራት የምትወስነው በራሷ ነው ያሉት የውጭ ጉዳይ ሚኒስትሩ ሳዓር አገራቸው የገጠማት ተቃውሞ ውድቅ አድርገውታል። አፍጋኒስታንን የሚያስተዳድረው የታሊባን መንግስት እስራኤል ለሶማሌላንድ የሰጠችው እውቅናን አውግዟል። የአፍጋኒስታን የውጭ ጉዳይ ሚኒስትር የእስራኤል ውሳኔ እስላማዊ አገርን ለመከፋፈል ያለመ ነው ሲል አውግዞታል። ሚኒስትሩ በወጣው መግለጫ ውሳኔው ዓለም አቀፍ ሕግን የጣሰ ነው ያለ ሲሆን በቀጠናው መረጋጋትና ሰላም ላይ አሉታዊ ተጽዕኖ ይኖረዋል ብለዋል። እስራኤል ባለፈው ሳምንት አርብ ዕለት ለሶማሌላንድ የሉዓላዊ አገርነት እውቅና ሰጥታለች። የእስራኤል እውቅናን ተከትሎ ሶማሊያ፣ ግብፅ፣ ቱርክ፣ ጅቡቲና የአፍሪካ ህብረት ውሳኔውን ተቃውመውታል። የየመን ሁቲ እስራኤል ወደ ሶማሊያ የምትገባ ከሆነ ኢላማ እንደሚያደርጋት አስጠንቅቋል። የየመን ሁቲ አማጽያን መሪ እስራኤል ወደ ሶማሊላንድ የምትገባ ከሆነ ወታደራዊ ኢላማም አድርጎ እንደሚቆጥራት ማስጠንቀቁን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። አማጺ ቡድኑ ሁለት ባወጣው መግለጫ ለሶማሊላንድ የአገርነት እውቅና የሰጠችው እስራኤል በሶማሊላንድ ውስጥ የምትገኝ ከሆነ እንደ ተገቢ ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽም አስጠንቅቋል።